ሸኔና አንድ ነገር ታምራዩ በጣም መጠንቀቅ ያለብን ኦኔግ በኦሮሞ ዘንድ የተከበረ ስም አለ። ለምን አለ መሰለ ለኦሮሞ ህዝብ ብሎ for the last many years ታግሏል። ሁላችንም በኦኔግ ያልሆነው ነገር የለም። ከዩኒቨርሲቲ መባረር እግር መቁረጥ ነው እነዚህ ማአት ነገሮች አሉ። ኦኔግና ሸኔ በፍጹም አንድ ሊሆኑ አይችሉም። አንድ ሁለተኛ ኦኔግ በዚህ ሰዓት የኢትዮጵያ መንግስት የካቢኔ አባል ነው። በታሪክ አጋጣሚ በኦኔግ ከዩኒቨርሲቲ ተባረን ተሰደን የማይሆን የኦሮሞ ህዝብ ያልከፈለው ዋጋ የለም። እኔ በታሪክ አጋጣሚ ኦኔግ ከተባለ ሰው ጋር 4 ኪሎ ካቢኔ አንድ ወንበር ላይ ነው። ይሄ በታሪክ አጋጣሚ ሊነገር ልጻፍ የሚችል ነገር ነው። እኔ አዲስ አበባ ሰራ ኦኔግን እኔ የተቀበልኩት መስቀል አደባባይ። አሁን ሸኔ የሚባለው ለህይወትም አይጠቅምም፣ አይሸከመው የማይሸከመው በጣም ደካማ የሆነ ስብስብ ነው። ያኛውም ደካማ ነው፣ ይሄም ደካማ ነው። ሁለት ደካማ ምንም ድረባ የማይችል ግንኙነት ነው። ይሄን በእንዴት ላስረዳ መሰለህ? ሁለት እውርን እውር ቢመራው እና ገደል ቢገቡ የተሳሳተው ማን ነው ብሎ ስለአንደኛው አይን ያቃሉ እኔ መርሃለሁ ያለው ነው። ከኦኔግ የወጣ የሸኔ ባለው ቲም ከሸኔ ከዛኛው ከቲፒኤልኤፍ ጋር የሚያገናኘው ነገር አንዳንድ ጊዜ እንደ ኦሮሞ ሳስብ ይገርመኛል። አንድ ላይ እንታገላለን ብሎ ዱሮ ጫካ ገቡ ተብሎ ከ4 ኪሎ ከገቡ በኋላ ያኛውን እንደገና ሰዶ የኤርትራ ጫካ ውስጥ እንዲቆይ አድርጎ የኦሮሞን ልጅ የኦሮሞን ወጣት እንደፈለገ ተጫውቶበት አሳርዶ አርዶ አስሮ ሲያበቃ ዛሬ በኦሮሞና በኢትዮጵያ ልጆች ደም የተገኘውን ውጤት እንደገና ለመውሰድ እንዳልከው ከፈረስ ከጋሪ ጋር ማድረግ አንደኛ የትም የማያድ እኔ ሚኒስትር መሆን አያስፈልግም። ይሄን ጀጅ ለማድረግ አንድ የኦሮሞ ወጣት ሞት በቂ ነው። ይሄንን በግልጽ ለማስቀመጥ ማለት ስለዚህ ለህይወትም ለሸኔም አንደኛ መንገዱ በጣም አጭር ነው፣ ለነሱ የትም አይደርሱም። ሁለተኛ የተገናኙበትም መንገድ የሚገርም መንገድ አንዱ መሸከም የማይችል የእውር ለእውር እኔ መርሃለሁ አይነት ነው ማለት ነውና ባለፈው ጊዜ ግንቤ ሄጄ ነበር ልንገር። በቅርብ ጊዜ ለስራ ግንቤ ሄጄ ከወጣቶች ጋር እያወራሁ ነበር እና እንደዚህ ነገሮች ዝም ብለን ስናነሳ ነበር። ሸኔ ለሌላው ለኦሮሞ አርሶ አደር ለኦሮሞ እናቶች አይሆንም። ሌላው እንዴት የኦሮሞ አርሶ አደር እየተሰቃየ እንደሆነ የኦሮሞ አርሶ አደርን ጠይቅ። እንዴት የኦሮሞ ወጣት እየተሰቃየ እንደሆነ የኦሮሞ ወጣትን ጠይቅ። ስለዚህ የራሱን ወገን እየጎዳ ያለ ስብስብ ነው ይሄ። ትክክለኛው ነግማ 4 ኪሎ ገብቶ የመንግስት ካቢኔ ነው እየሰሩ። ያኛው ለምንድን ነው ከዛ ወጥቶ ትንሽ ስብስብ ፈጥሮ ከዛኛ ጋር የተገናኘ ነው? ዝም ብለህ ስትጠይቅ መጀመሪያስ ማን ያውቃል? አንድ ላይ ብኖርስ የኦሮሞ ትግል ከኢትዮጵያ ህዝቦች ትግል ጋር አንድ ላይ ሆኖ መስመር ከያዘ እሱን ከመደገፍ ይልቅ ነፍጥ ማንሳት አያስፈልግም ነበር እንደ ኦሮሞ ወጣት ቢያስቡ ማለት ነው። ስለዚህ ይሄ መጀመሪያውን የመላላክ መንፈስ ስጠናወት ማድረግ የምችለው እሱ ነው እና አንደኛው መምራት አይችልም፣ አንደኛው መሸከም አይችልም። ሁለቱም የእውር መምራት ነገር ነውና ለተወሰነ ጊዜ ይመስላችሁ ይሆናል። አሁን ትግሉ በደም መታወቅ ያለበት ትግሉ ኢትዮጵያን የማቆየት ወይ ኢትዮጵያን የማፍረስ ነው። አሁን ያለው ትግል አሁን ያለው ትውልድ አንድና አንድ ነው ግቡ። ይሄ ነገር ከፈለጉ እነሱ ጋር የሚሆኑ ከፈለጉ እነሱ ፈረስ የሚሆኑ ወደቨር ትሮይ ሆርስ እንደሚባለው ይሄ ሀገር በጣም ጠንካራ ሀገር እነሱ ያልተረዱት ነገር አለ። ይሄ ሀገር ዝም ብሎ በሆያ የሚፈርስም አይደለም። ዝም ብሎ አንድ የተገናኝታ አንድ ነው ተበታተነ የሚፈርስ ሀገርም አይደለም። አንድ ነገር ያልገባቸው እሱ ነው። ሁለተኛ የኦሮሞ ህዝብ የሚሆን የኢትዮጵያ ህዝብ ያንን የመሸከም ትከሻው አሁን አይችልም። የማይሆን ነገር 27 ዓመት ይሄንን ህዝብ ይሄ ነገር እንደፈለጉ እንደራሱ አዝቤዛ እንደፈለገ አድርጎ
እንደገና ሌላ ቲም ይዤ መጥቼ እሱ አንደኛ አይሆንም ሁለተኛ ግንኙነታቸው ከዱሮ የጀመረ ይመስለኛል ኦል ኦፍ ዘ ሰደን አዲስ አበባ በክብር ተረክበናቸው ተቀብለናቸው ስናበቃ እውነተኛ ትግል የገባቸው እውነተኛ ኦሮሞ ልጆች የዚህኛውን ትግል አግዞ አዲስ አበባ ሌሎች ቦታዎች የዚህ ትግል አካል ሲሆኑ የተወሰኑ ሰዎች ከትግል ወጣው ወደ ጫካ የገቡበት ምክንያት አንዳንዱ ግራ ያጋባል ለምን ነው ብለህ ስትጠይቅ መጀመሪያውንስ የኦሮሞ ትግል ገብቷቸዋል ወይ ብለህ ትጠይቃለህ የኦሮሞ ትግል ከገባቸው የኦሮሞ ትግል ከነበረበት 1 2 3 4 ስቴፕ ከኢትዮጵያ ህዝብ ትግል ጋር ተራምዷል ይሄ ማንም ልክዶ የማይችል እኔ ራሴ ዊትነስ ነኝ ከዩኒቨርሲቲ ስባረር ከሃይስኩል ስባረር በመንግስት ሰራ ኦኔክስ እንባል ይሄ ምንም ሌላ ምስክር ሳያስፈልግ ማለት ይሄንን ትግል አንድ ላይ ኢትዮጵያኖች ተሰብስበው በተለይ የኦሮሞ ወጣት ሞቶ ምን እንዲሆን አሁን ከህይወት ጋር ሄደ አንድ ላይ ሆነ ማን ልትዋጋ ነው ማን ነፃ ልታወጣ ነው የኦሮሞ አርሶ አደር የኦሮሞ ወጣት በዚህ ሰዓት የኦሮሞ ወጣትና የኦሮሞ አርሶ አደር ይፈልገው እንዲትረዳው እንዲታግዘው ላይፉን መቀየር ፈልጋል ሌሎች ነገሮች ሁሉ ማለት አይደለም በመንግስት ውስጥ የሚሰሩ ብዙ ነገሮች አሉ መንግስት 3 አመት ነው ገና 3 አመት ነው ኢህአዴግ እኮ መንግስት የሆነው 10 አመት ውስጥ ነው ከ83 ከ93 ኢህአዴግ የሚባል መንግስት ነበር እንዴ ሽፍታ እኮ ነበር እኛ እኮ ሃይስኩል ተማሪዎች ነን የሽፍታ መንግስት ነበር በዚህ 10 አመት በኋላ ድርቶ በመሉት ነገር በኋላ ነው መንግስትን ወደ መሆን መንግስት ላይ የሽፍታ መንግስት ማለት ነው እንደዛም ቢሆን በ3 አመት ውስጥ ነው ይሄ መንግስት ያለው ንጸጽ ሁሉ አራግፎ መልካም ነገር ይዤ ወደ ተሻለ ነገር ኢትዮጵያ እየቀጥላል ያለው በ3 አመት ነው በ3 አመት ውስጥ የተጀመረ ጦርነት ደግሞ አይደለም ብዙ ሰው የሚያነሳው የ3 አመት ጦርነት ይመስላል ይሄ ጦርነት የተጀመረው ኢህአዴግ የኢትዮጵያን ህዝብ መቀራመት ሲጀምር ኢህአዴግ የመራው የህያዋት መንግስት ማለት ከዛ በኋላ በህዝቦች ትግል ያ ስፋፋም እዛ ውስጥ ያሉ ኢትዮጵያ ልጆች ሁሉንም ነገር ወጥሮ ይዞ መውጣት ሲፈልጉ አናስታውስም እንደ 18 ቀን 4 ኪሎ ነበሩ አብይ እኮ ዛሬ ጠቅላይ ሚኒስትር የመሆኑ እኮ የኢትዮጵያ ህዝብ ትግል ውጤትና እንደውም የእግዚአብሔር ውጤት ነው ይሄ እኮ ግልጽ ነው ምንም እኮ የማይደባበቅ ነገር ስለዚህ በዚህ ሰዓት ህይወት ሻኔን ይዞ የሚባለው ነገር ያኛው ማያዛችን መያዛችን ሁለቱም ደካማ ናቸው ደካማ ምንም ማያመጣም ብዙ መሸወዱ ሻኔም ህይወትም ወደ ኢትዮጵያ መንግስት ተበትር እንደማይመለሱ ይታወቃል እነሱም ይሄንን አቅም እንደሌላቸው ያውቃሉ ግን አንድ ነገር ማድረግ ይችላል ምን ማድረግ ይችላል ኢትዮጵያ ህዝብ አሁን በጨከነው መልክ መሪውን ተከትሎ ሁሉም ነገር አስተካክሎ ወደ ልማት ግንባታ ከገባ አይችሉም እኛ ግን እነሱ በሚወረውሩ ለትንሽ ወሬ ፍርፋሪ ወሬ ከተያዘ ይችላል እሱ ደግሞ አይ ቲንክ ያምራፍ አልፏል እንዴት ነው ያለፈው ጠቅላይ ሚኒስትሩ ከ4 ኪሎ ወጥቶ ግንባር ሲሄድ ያ ታሪክ ሁሉ ተገለበጠ እና ላነሳው ጥያቄ እንደው ኮንክሉድ ለማድረግ ሁለቱ ግሩፖች አንደኛ ደካማ ግሩፕ ናቸው እንዳልኩ ነው እውር በመራ ሂዶ ገደል ነው ለዚህ ገደል ለሚገባው ነገር እንደው ገደል እንዲገቡ ነገሮችን ማፋጠን ካልሆነ በስተቀር ሚሊየን ዘጉ እንትናን ዘጉ ቤተሩ ዳግመት በደም ቆጆ ያስቀምጠዋለች ግን የትም ሊደርሱ የማይችል የ120 ሚሊዮን ህዝብ ትግል የተወሰኑ ወመኔዎች ተሰብስበው የሚያደርጉት ነገር አለ በጣም መጠንቀቅ አለብን እኔ መስለኝ ህይወት ማለት የሽፍታ ቡድን ነው የወረበላ ቡድን ነው ወሮ ነው ይበላው አሁን እኮ አርሶ አደር እኮ ብዙ ነገሮችን እኮ እየወሰዱ ይበላሉ ሸኔም እንደዛ ነው የሚያደርገው ወሮ ይበላ ግሩፕ ምንድነው ነው አንድ ላይ ይወጣው አንዱ እኮ ይሰርቃል ከምሴ ላይ እኮ ይሄን ታይቷል ስለዚህ አንዱ መያዝ መታወቅ ያለበት ሁለቱ ምንም አንደኛ አይስማሙ የማይስማሙ ሁለት ቡድን ናቸው የተስማሙ ይመስለናል አይስማሙ የማይስማሙበት ስቶሪክ የሆነ ቁርሾ በመሃላቸው አለ ግልጽ ነው ይሄ ቁርሾ ምንድነው ኦኔግ በ83 ቤተሰቦቻችን ሲነግሩን አንድ ላይ መጥቶ ኦኔግን ወደ 35000 የሚሆን ሰራዊት ካምፓስ ገብቶ የኦሮሞ ልጆችን ያጨደ የገደለ ያስገደለ የሽፍታ ቡድን ነው ህወሓት ማለት ምን አርጎ ነው ከነዚህ ልጆች እኮ ገባቸው ማልገባቸው ኦሮሞ ናቸው ከገባቸው ኦሮሞ ናቸው የኦሮሞ ትግል ደግሞ አሁን 4 ኪሎ ገብቷል ከኢትዮጵያ ህዝብ ትግል ጋር እሱን ማገዝ መደገፍ እሱን ይዞ መቀጠል ስተዎች ማረም ነው ቀጥሎ ያለው
አይደለም አይሆንም ከተባለ ደግሞ እነሱ ቶታሊ ሚሽናቸው ከመጀመሩም ሌላ ነው እንደተባለው ከዛኛ ጋር ተገናኝቷል ያው የወመኔ ቡድን ነው ያው በቅርብ ጊዜ እናያለን ማለት ነው